በመጀመሪያ አሁን ስብሰባ ይኖረናል። የስብሰባው ዓላማ ወይም የስብሰባው ተሰብሳቢዎች ልጅ ንዑድ የዚያለምና እናት አብነት ከበደ ናቸው ስብሰባውን የሚሰበሰቡት። ስብሰባው በመንገድ ላይ የሆነበት ምክንያት ጊዜ አጥተው ነው እናትና ልጅ እንጂ ስብሰባ እንዳላቸው ትላንትና ጀምራ ነግረው ነበረ እና ከአንድ የ7 ዓመት ልጅ የሚጠበቁ ብዙ ጥሩ የሆኑ በጎ ነገሮችን ስለምታረግ በጣም አመሰግናለሁ። ለምሳሌ ትምህርትን በደንብ ጥናትን በደንብ ስለምታጠና፣ ቤተሰብን ስለምትታዘዝ፣ ሀፒ ልጅ ስለሆንክ አመሰግናለሁ። አሁን ይህንን ስብሰባ እየጠራውበትን ዓላማ ትነግረኛለህ? ምንድን ነው ምክንያት? አታውቀውም? ምክንያት ሱሪህን የት እንደሆነ አላውቅም አልከኝ። ሱሪዎችህ ቁምሳጥን ነው አይደል የሚቀመጡት? እኔ ቁምሳጥን ነው የማስቀምጣቸው፣ ግን ቁምሳጥን ማስተካከል ስለማልችል ዝም ብሎ ስለሚበታተን የት እንደሚሆን ማግኘት አልችልም። ቁምሳጥን ዝም ብሎ አይበታተንም። ሜሳፕ የምታደርገው አንተ ስትለብስ ወይም አባት ሲያለብስህ አናቱን ትደበላልቅታላችሁ። ኦኬ ቶለሬብል። አሁን ምንድነው የሆነው? ሱሪህን ትላንት ማታ ያወለጉት የት እንዳለ አላውቅም ስትለኝ ግን አምናት አፕ ያባውት ለምን ብለህ የጠየከኝ እንደሆነ ደግሞ እኔ የማሳድገው የኔ አንበሳ ጎበዙ ጀግናው ልጅ አይ አይደለም። ይሄንን ደስ ያላለኝ ምክንያት ነው የምልህ። ለምን ደስ አላለሽም ብትለኝ አላልከኝም፣ ግን በቃ በውስጥ እንዴ በቃ ባላቅም ችግር አለ ምናምን ብለህ የምታስብ ከሆነ እኔ ደግሞ እኔ የማሳድገው አንበሳው ልጄ ከዚህ ነው የሚጀምረው መማር። እያንዳንዷን ነገሮች የት እንዳረካቸው፣ ምን ማድረግ እንደምትፈልግ እያንዳንዱን ነገር በሙሉ ማወቅ አለብህ አንበሳዬ። ስለዚህ አሁን ከዛሬ ጀምሮ ልብስህን አውልቀህ የቆሻሻውን ቆሻሻ ቦታ ማድረግ፣ ንጹህ ልብሶች ቁም ሳጥን ማድረግ፣ የመሳሰሉትን ነገሮች አንዳንድ ስራዎች የኔ ኬሪንግ ልጄ ልዩ የምታረጋቸው ነገሮች አንተ ቴክ ኦቨር ማድረግ ትጀምራለህ። ምክንያቱም አሁን 8 ዓመት ሊሆን ነው ከአንድ 5 ወር በኋላ ያርጎኝ ማይ ቢግ ቦይ የቆሻሻውን ልብስ ግን እኮ እኔ ነኝ የምከተው። እሰይ የኔ አንበሳ። በቃ እሱን አጠናክሮ መቀጠል ይባላል። የዛሬው ስብሰባችን እዚሁ ላይ ይጠቃለላል። እንደገና አንዳንድ እንደዚህ አይነት ነገሮች ሲኖሩ እንደዚሁ አንዳንድ ስብሰባዎችን እያደረግን እናስተካክላለን። ሃፒ ማሚ ኤንድ ሃፒ ቦይ ጉድ ዴይ ሀኒ